ዓለማችን ላይ ካለው የህዝብ ቁጥር የበለጠ የባክቴሪያ ቁጥር በአፋችን ውስጥ መኖሩን ያውቃሉ? አፋችን ውስጥ ከሚገኘው ባክቴሪያ ውስጥ ወደ 50% የሚሆነው ደግሞ የሚኖረው በምላሳችን ላይ ነው። ለዚያም ነው ጥርሶን በየዕለቱ ከመፋቅ ባለፈ ምላሶን ማጽዳት ቅድሚያ መስጠት እንዳለቦት የሚመከረው። በሰውነታችን ላይ የሚገኙት ባክቴሪያዎች በሰውነታችን ውስጥ ካሉት ሴሎች ቁጥርም ይበልጣል። ባክቴሪያ በአይን የማይታይ ደቃቅ ቢሆንም ከሰው የበለጠ ጠንካራም ነው። ለምሳሌ ባክቴሪያ የሰውን ልጅ ሊገድል ከሚችለው የጨረር መጠን 10,000 ጊዜ እጥፍ ለበለጠ ጨረር ቢጋለጥ እንኳን ጨረሩን ወይም ራዲዬሽኑን ተቋቁሞ በህይወት መገኘት ይችላል። የሰውነታችን ላብ መጥፎ ጠረን የሚፈጥረው ላባችን ሰውነታችን ላይ ቆይቶ በባክቴሪያ አማካኝነት ሲፈረካከስ ብቻ ነው። ስለዚህ ብብታችን ወይም እግራችን መጥፎ ጠረን ከፈጠረ ሰውነታችን ላይ ያለው ላብ በባክቴሪያ ታግዞ ወደ መዛግ ወይም መበስበስ በመሄዱ ነው። ለአንድ ሰዓት ያህል የድምፅ ማዳመጫ መሳሪያውም ሄድፎን ጆሮአችን ላይ ከቆየ ጆሮአችን ውስጥ ያለው ባክቴሪያ መጠን 700 ጊዜ ይጨምራል። ለዚያም ነው የጆሮ ማዳመጫን ለረጅም ሰዓት መጠቀም የማይመከረው። የቢሮ ጠረጴዛ ከሽንት ቤት 400 ጊዜ የሚበልጥ ባክቴሪያ ይገኝበታል። እናም ቆሎ እንኳን ጠረጴዛ ላይ ቢወድቅቦ አንስቶ ከመመገብ ይቆጠቡ። ከሰው ልጅ አይነ ምድር ውስጥ ግማሽ የሚሆነው ባክቴሪያ ነው። በአንድ ግራም አፈር ውስጥ 10 ሚሊዮን የሚሆኑ ባክቴሪያዎች ይኖራሉ። ጥቅም ያላቸው ባክቴሪያዎች የመኖራቸውን ያህል ጉዳት ያላቸው ባክቴሪያዎችም በመኖራቸው ሳይንስ መፍትሄዎችንም አስቀምጧል። ቸኮሌት ለጥርሳችን ጤንነት መጠበቅ ከፍተኛ ሚና ይጫወታል። ቸኮሌት በአፋችን ውስጥ ያሉትን ባክቴሪያዎች ለመቀነስና የጥርስ መበስበስን ለመከላከል ይረዳል። ማልቀስ የበለጠ ጤናማ እንድንሆን ያደርጋል። ምክንያቱም እንባችን ጎጂ የሆኑ ባክቴሪያዎችን ከሰውነታችን ጠርጎ ስለሚያወጣና ጭንቀታችንን ስለሚቀንስልን ነው። እጆ ላይ ያለው ባክቴሪያ መጸዳጃ ቤት ላይ ካለው ባክቴሪያ እጅግ በጣም ስለሚበልጥ እጆቹን በሳሙና ሳይታጠቡ ምግብ በደረሰበት ድርሽ እንዳይሉ። ለዛሬው አበቃን።